ይሄ ደግሞ አሁን ልገዛ ብዬ ጋይስ ሮሌክስ ነው ልገዛ ብዬ እንትን ካርድ አንቀበልም ማለት እነዚህ ልብሶች በጣም ውዶች ናቸው እንዴ ምን ፕሪንት ያደርጋሉ አያችሁ ፕሪንት ማድረጊያቸው ምናምን ይሄኛው ነው ፕሪንት ማድረጊያቸው ፎቶ ከሳንታ ጋር መነሳት ከፈለጋችሁ እንግዲህ እዚህ ጋር ማነሳት ትችላላችሁ ማለት ነው። ሰላም ዩቲዩብ እንዴት ናችሁ? ዛሬ ደግሞ በአዲስ ነገር ከች ብለናል። ዛሬ የምናሳያችሁ ብላክ ፍራይዴ ነው። ብላክ ፍራይዴ ማለት አብዛኛው እቃ ስቶር ላይ ያለው እቃ ሴል ላይ የሚወጣበት ቀን ነው። 50%፣ 40%፣ 20% የምታገኙበት ቀን ነው ማለት ነው። ዛሬ እዛ ገብተን ሻፕ እናደርጋለን። የምንገዛው ነገር አሳያችኋለሁ። ቱ ቢ ኦነስት እኔ ብዙ ነገር እገዛለሁ ብዬ አላስብም፣ ግን እስኪ እናያለን፣ የሚሆነው ነገር እናያለን። ሜክ ሹር ጋይስ ሰብስክራይብ እያደረጋችሁ ተቀላቀሉ። እዩት ቪውን ምናምን እያያችሁ ነው ከጀርባ ሰብስክራይብ አድርጉ። ሌትስ ጎ ወደ ቪዲዮ። መጀመሪያ የመጣ ነው ማለት ነው ኩፍያ ምናምን መግዛት የምትፈልጉ ሰዎች ኤሌ ምናምን ኩፍያ መግዛት የምትፈልጉ ሰዎች ጀርዚ ምናምን ነገር ያው እዚህ ጋር አለ። የሃኪ የምናምን የኩፍያዎች ያው እዚህ ጋር ታገኛላችሁ ማለት ነው። ሹፍ የኩፍያ ማአት ሹፍ ጎበዝ ይመስላል። ኩፍያ መግዛት የምትፈልጉ ሰዎች እንግዲህ ሊትስ ነው የሚለው ሊትስ ሁሉም ነገር 50% ቅናሽ አለው። የኩፍያ ማአቶች ኤቭሪቲንግ የምትፈልጉት አይነት ኩፍያ ፉትቦል ከፈለጋችሁ የሃኪ ከፈለጋችሁ እዚህ ቤት አለ ማለት ነው። እዚህ ቤት አለ ማለት ነው ጋይስ። ሹፍ ያው ገዝተን እየወጣን ነው አሁን። በነገራችን ላይ እዚሁ ነው የሚያትሙት፣ እዚሁ ፕሪንት ያደርጋሉ። አያችሁ ፕሪንት ማድረጊያቸው ምናምን ይሄኛው ነው ፕሪንት ማድረጊያቸው። አሁን እያየሁት ነበር አላቅም ነበር። አያችሁ ኩፍያ ገዛ። እኔ እንኳን ምንም አልገዛውም። እኔ ኩፍያ አልፈልግም። ኦልሬዲ ጸጉሬ ለኩፍያ የሚሆን ጸጉር አይደለም። ይሄ ደግሞ አያምም። ወደ ታች ስናየው አሁን ወደ ታች ስናየው በነገራችን ላይ ሞሉ ስሟን ነገርኳችሁ። ፋሾ ሞል ይባላል። በጣም ትልቅ ሞል ነው። እዛ ጋር የሚታያችሁ አፕል ስቶር ነው። እዛ ጋር አይፎን ምናምን መግዛት የሚፈልጉ ሰዎች በጣም ነው ደስ የሚለው። በነገር እዩት። አሁን ክሪስማስ እየደረሰ ስለሆነ ዲኮር አድርገውታል ምናምን ነገር። ሰው እንደዚህ ቁጭ ብሎ ሪላክስ ያደርጋል። እዛ ጋር ደግሞ የሚሸጡት ነገሮች አሉ። ወርቅ ምናምን መግዛት የሚፈልጉ ካለ እዚህ ጋር ወርቅ መሰለኝ፣ ይሄ ወርቅ መሰለኝ። ባምን ወርቆች ይመስላሉ ከላይ ወደ ታች ሲሆን ማለት ነው። በጣም ነው የሚያምረው። ጋይስ ሞል መምጣት ከፈለጋችሁ ፋሾ ሞል። ይሄ ደግሞ ከመሀል ስትሪፕ ላይ ነው ያለው ይሄ ሞል ማለት ነው። ብዙም ቦታ ታክሲም ወይም ኡበርም ምናምን ተጠቅማችሁ መሄድ አይጠበቅባችሁ ማለት ነው። አሜሪካን ኤግልስ ገብተን ነበር። ዋው አሜሪካን ኤግልስ ገብተን ተወዶብን እየወጣ ነው። እነዚህ ልብሶች በጣም ውዶች ናቸው። እንዴ ምን መጣብኝ እኔ የ10 ብርና የ30 ብር ልብስ ያለበት እንጂ አልገዛም እንዴ። ሲጀመር እኮ እነዚህ እቃዎች እዚህ ያሉ እቃዎች ማለት ነው ከሆነ ጊዜ በኋላ ማንም ሳይገዛቸው ሲቀር ወደ ትናንሽ ስቶሮች ይሄዳሉ እና ዋልማርት፣ ሮዝ፣ ሲጄ ማክስ ምናምን የሚባሉት ወደ እነሱ ጋር ይወስዷቸዋል በጣም በርካሽ ብር ማለት ነው። ወደዛ ሲወስዷቸው ጠብቄ አልገዛም። ደግሞ እዚህ ቤት እንገባለን። እዚህ ቤት እየሮጡ ገቡ። ለምን እንደሆነ አላውቅም። እንግዲህ ኦኬ ካንዲ ምናምን መሰለኝ ካንዲ ምናምን የሚገዛበት ቤት ነው። ከላዎች ስላሉ ከኛ ጋር እዚህ ጋር መጽሐፎች፣ የልጆች መጽሐፎች፣ ቦርሳዎች። ያውን ይሄኛው ብዙ ቺኮች ትይዙታላችሁ። እንደዚህ አንጠልጥላችሁ ምናምን ትሄዳላችሁ። ይሄ ነገር ቺኮች አንጠልጥላችሁ ምናምን ትሄዳላችሁ ወገባችሁ ላይ ማለት ነው። አሪፍ ነው። አሁን ስፔሻሊ አንዳንድ ቦታ ስትሄዱ እሱ ቦርሳ ብዙ እቃ ነው የሚይዝላችሁ። ወሳም ምን ማለት ትፈልጋለሽ? ይሄ ከኢትዮጵያ የመጣ ነው። የቱ ከኢትዮጵያ የመጣ ነው እያለ ነው። ይሄ እንግዲህ ሳይከፍል እየበላ ነው። በጣም አሰዳቢ ሊያሰድበን እኮ ነው። ሞክረው አምጪስ ማይጣፍጥ ነገር ስለሆነ ሞክረ ያልከኝ። ኧረ ጋይስ ምን እንዳረገ እዚህ ውስጥ ከተተው ከፍቶት ማለት ነው። ኧረ ወይ
እዚህ ጋር ደግሞ ስንመጣ እዚህም ቤት በነገራችን ላይ ኩፍያ አለ፣ ቦርሳ አለ። ሴቶቹ ጋር ስንሄድ አዲዳስ ምናምን ሹፉ እንግዲህ በእንደዚህ ርካሽ ታገኛላችሁ ጫማ ማአት ማለት ነው። You'll find your stockings all filled up with the things you hoped you would. So don't look out the window and don't wait by the door. Here we come head down the chimney. ቡትስ የምትፈልጉ እዚህ ጋር አለ ጋይስ። ለልጆች ምናምን የሚሆን ጫማ እዚህ አለ። ብቻ በጣም ነው የሚያምረው። ያ ስለዚህ አሁን ከዚህ እንወጣለን ወደ ሌላ ቦታ እንሄዳለን ማለት ነው። ጫማው ልገዛ ነው ያው ጋይስ። አሁን እሱ ራሱ አሁንም ጫማ ገዛ። እኔ ደግሞ ልገዛ ነበረ፣ ሳይዝ የላቸውም። ችግር እኮ ነው ሳይዝ። ግብዳ መሆን 45 ቁጥር ነው የምለብሰው እኔ። እንግዲህ ሳይዝ የለንም አሉ። አሁን ሜሲስ እንግዲህ ብዙ አበሻ እዚህ ይመጣል፣ ሻፕ ያደርጋል ሜሲስ። እዚህ ከመጣው እሺ ልቆይ ይቻላል። ኦ ሽቶ ገዛለሁ። አቤት 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 ማስታወስ። ሽቶ የለኝም አሁን እዚህ ቤት ሽቶ ስላለ ሽቶ እንገዛለን ማለት ነው። አብራችሁን ቆዩ ማለት ነው። ይሄ ደግሞ ክሪስማስ ትሪ ታጅባ ምናምን ነገር ኮች ደግሞ ይኸው ለቺኮች የሚሆን ስታፍ ደግሞ እዚህ ቀዘጫለ። ቦርሳ እንደዚህ የጀርባ ቦርሳ የምናምን ቦርሳ እንግዲህ የቺጋ ከመጣችሁ እኮ በየአይነት ነው ያለው። ለወንድ ነው እንጂ የሌለው ይሄ ገስ ነው ጉቺ ነው ገስ ገምቱ ምናምን ቺኮቻችን ምረጡ እስኪ የትኛው ቦርሳ ይገዛላችሁ? የትኛው ፈላዎች ውለዱ ምላችሁ ለዚህ ነው። እሺ ውለዱ ክበዱ ምላችሁ ለዚህ ነው። እንደዚህ አይነት ጫማ ለልጆቻችሁ አሰባችሁት? ለልጅ እንዲህ አይነት ጫማ ስገዛለት አሰብ አተ ውለድ። ያው እዚህ ጋር ደግሞ የባስኬትቦል ጀርዚዎች አሉ። ሌከርስ ምናምን ሌከርስ። እስኪ እንግባ ወደ ውስጥ እንግባ። ዋይና ዋው በጣም ነው የሚያምረው ይሄ ቤት ደግሞ። እቺ ጃኬቷ በጣም ታምራለች። ዋው ኤኒዌይስ ያ በጣም ነው የሚያምረው። ቡትሶች ምናምን ነገር ቆይ ዋጋቸውን ነው እስካሁን። ይሄ ቡት ስንት ነው? የለውም ዋጋው እዚህ ውስጥ የለም። እናንተ 64 ብር። አይ ብዙ አይደለም፣ በጣም ውድ ይመስላል። በጣም ነበረ ውድ መሰለኝ፣ ብዙ አይደለም። ስለዚህ የኛው ጃኬት ቼክ እናድርግ። ዋጋው ስንት ነው? አሁን የተመቸኝ ጃኬት 124 ብር ነው። 124 ብር አሚን አሪፍ ነው። በካሸር ዋጋ ገባውኝና ኔክስት ታይም መዛን ዞን ይሻለኝ። ኔክስት ታይም እኔ አልመጣም። ኧረ ጫማ በጣም ነው የሚያምረው ጋይስ። ለቺኮች ቸከሶች እንግዲህ የጫማ ጃባ አላቸው ያምራል። ኤኒዌይስ ሌስኮ ወደ ሌላ ስቶር። እዚህ ምንም ገዛው ነገር ስለሌለ ሌስኮ። ሌላም ቦታ ስትመጡ ሌላ ነገር ታያለ። ፎቶ ከሳንታ ጋር መነሳት ከፈለጋችሁ እንግዲህ እዚህ ጋር ማነሳት ትችላላችሁ ማለት ነው። ከሳንታ ጋር። ሳንታ ማን ነው? ኧረ ሉዊ ቪቶን አበባው ደስ አይልም? ሉዊ ቪቶን አክቹሊ እዚህ ቤት በባለፈው ቪዲዮ አሳይቻቸው እሱ ሌላ ቦታ ነው። አሁን እዚህ ቤት ለመግባት እዚህኛው አሁን እዚህ ያለንበት ቤቱ ለመግባት ቀጠሮ አስይዛችሁ ምናምን ነው እንጂ ዝም ብላችሁ ዋክ አድርጋችሁ መግባታችሁ ነው እዚህ ያለው ማለት ነው። የሆነ ጓደኛዬ ነበር እዚህ የራሱ የሆነ ትንሽዬ ቦታ አለውና በርገሮች፣ ጁሶች ምናምን ይሸጣሉ። እስኪ ሆፕፉሊ ካገኘሁት በዚህ ኢንተርቪው እናደርገዋለን። አያችሁ፣ ይሄ ደግሞ በዚህ ስትወጡ ደግሞ ሌላ አናዘር ዋን። ያቺ መኪና አታሙ። ከዚህ ቤት ደግሞ የሚገርማችሁ አልገዛንም። አንድ ኩባያ ብቻ ነው የገዛነው ቡና መጠጫ ብሎ። እኔ ምንም አልገዛውም እስካሁን። ጫማ ልገዛ ነበረ እንግዲህ ሳይዝ የጠፋ ሌላ ቦታ ሞክራለሁ። በነገራችን ሌላ ቦታ ለመግዛት ሞክራለሁ፣ ግን ለጊዜው ምንም አይነት ነገር የለም አሉ። እንግዲህ በሳይዛችን እስከሚገኝ ድረስ እንዞራለን ማለት ነው። ማሳጅ ምናምን መደረግ የምትፈልጉ ካላችሁ እዚህ ቤት የማሳጅ እቃዎች መግዛት የምትፈልጉ ካላችሁ ይኸው እዚህ ጋር አለ ማለት ነው። መታሸት የምትፈልግ ህዝብ ይውላ
አያልቅም ጋይስ። በቃ ኢንዶር ነው። የሆነ ቦታ አለቀ ስትሉ እንደ አዲስ ይጀምራል። አለቀ ስትሉ እንደ አዲስ ይጀምራል። አቤት ዛሬ ያለው ህዝብ መዓት፣ የህዝብ መዓት። እዚህ ሞል እንደዚህ ሆኖ አይቻላል። ኧረ ቺኮ ይሄ ምንድነው አሁን? ይሄ ምንድነው የሚባለው? ኧረ ምንድነው የሚባለው አሁን? ራቁቷ ምናምን ራቁቷ ይባላል። ነገራችን ላይ ቭሎግ እያደረጋችሁ እቃ መግዛት አትችሉም። ከባድ ነው። መቅረጽም ስላለባችሁ እቃውን ማየት ስላለባችሁ ሰው ከባድ ነው። ስለዚህ ያ የሚያሳዝነው አሁንም ምንም አንገዛም። ማሳጅ ራሱ ከፈለጋችሁ ማሳጅ እንደዚህ መድረክ ትላችሁ ውሻው ዩት ጋይስ ሲያምር። ይሄ ደግሞ አሁን ልገዛ ብዬ ጋይስ ኤሮሌክስ ነው ልገዛ ብዬ እንትን ካርድ አንቀበልም አሉኝ። ካርድ አንቀበልም ስላሉኝ እኔ ደግሞ ትቼ መሄድ ግዴታ ስላለብኝ ትቼ ሄዳለሁ ማለት ነው። አይመስላችሁ? ትተን ብንሄድ አይሻልም? አሁን እኔ እንግዲህ አይ ቲንክ ምንም ሳልገዛ ልወጣ ነው መሰለኝ። በዚህ አይነት ምንም ሳልገዛ መውጣ ነው የሚመስለኝ። መግዛት የምፈልገው የነበረው ጫማ ነበር። ጫማ ሳይዝ የለንም አሉ። ዛራ እንገባለን ማለት ነው። ዛራ የሆነ አላቸው እዚህ ጃኬት ምናምን አላቸው እዚህ ቤት የሆነ ጊዜ ገዝቻለሁ። ራሱ ካገኘሁ ሲስተር ወስዳብኛለች። እሱ ራሱ ካገኘሁ ትገዛለሁ። ቦታ አለው። ይሄ የሴቶች ብቻ ነው ጋይስ። ስለዚህ ወንዶቹን ፈልገዋለን በጣም። ኧረ ቆይ ከዚህ ከሞል ስትወጡ የምታዩት ቫይብ ላሳያችሁ። ቆይ ይሄ በሩ ይከፈታል። ያ ሰው ላሳያችሁ። እንዲከፍታችሁ ስትወጡ ስትወጡ የምታዩት በቃ እንደዚህ አይነት ቫይብ ማለት ነው። እንደዚህ አይነት ነገር ነው የምታዩት። አቤት 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 አያችሁ። ተስፋ እንደ ህዲ እዚህ አካባቢ ግን እኔ የምፈልገው እንደዚህ አይደለም። ያን እንደዚህ አይነት ነገር አሁን ብርድም ስለሆነ እስኪ ዋጋውን ነው ዋጋው ቻፓ እዩት። ቲሸርቱ ይመስላል። ይሄንን ሞክረዋለን ማለት ነው። Yeah, perfect. This is next. እቺ ደግሞ ያት ቆንጆ ነው። ስለዚህ 3 እንገዛለን ማለት 3 እቃ ፋይን ገዛውን ዛራ ወደ ስንት ነው? 4 ልብስ ገዛው። 4 ልብሶች ገዛው። አሁን ደግሞ ሲፎራ ገብተን ማለት ነው። አጋጣሚ ሲፎራ ገብተን ሽቶ አገኘሁ። ሽቶ ልገዛ ነበር ፈልግ ነበር። አሁን ልገዛ ነው። አሁን ሽቶ እንገዛለን። ይሄ የመጨረሻ ሻፒንጋችን ነው የሚሆነው። ሳቬጅ አለ፣ 1 ሚሊዮን አለ፣ ብዙ አይነት ካራራ ምናምን አለ። አንደኛውን እንገዛለን። ዩዥዋሊ የምንጠቀመው ሳቬጅ እና 1 ሚሊዮን ነው። አሁን የገዛ ነው ሽቶ ዶቼ ጋባና ይባላል። አሁን እስኪ እየከፈልን ነው። አዮ ጋይስ አሁን የመጨረሻ ስቶር መጥተናል። ይሄ መጨረሻችን ነው። እገዛለሁ ዳስ በቃ አምብሮክ ነው። አዮ ጋይስ የዛሬ ቪዲዮ ይሄ መስል ነበረ። የምንፈልገው እቃ ገዛን፣ ሳናስበው ወጪ አወጣን። እስካሁን አብራችሁን ስለቆያችሁ በጣም አመሰግናለሁ። እንግዲህ በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ። ይቻላል ባይ